ኦኬ ሃው ዩ አር ዱዊንግ። ይህ በአዲሱ አካውንታችን ለሶስተኛ ሳምንት ትሬድ አናሊሲስ ነው የሚሆነው ማለት ነው። ሶ የጁላይ መንዝ አሁን አርብ ዕለት አልቋል። በዚህ አዲሱ ሳምንት የምንጀምረው ኦገስት ነው ማለት ነው። ሶ ከመንዝሊ ጀምሮ ብሬክ እያደረግነው ስንመጣ our expectation for July was for price to retrace to make another high ነበረ። that didn't happen እና እንደምታዩት ኢንሳይድ ካንድል ሆኖ ነው የጨረሰው። ሶ አይ ውድ ሴይ ይሄ መንዝ ሊትል ቢት ታፍ ሊሆን ይችላል ብዬ አስባለሁ። በጣም ኮንሶሊዴሽን ምናምን ነው የሚሆነው። በት ጀስት ኤክስፔክቴሽንን ለማስቀመጥ ያህል ሜቢ ሪስካችን ሎው እያደረግን ምናምን ልንገባ እንችላለን እነዚህ ላይ ማለት ነው። ሶ በጣም ዳምፕ አርጓል ፕራይስ ስፔሻሊ ዊክሊ። ባለፈው ሳምንት ኤክስፔክቴሽናችን የነበረው ፎር ፕራይስ ቱ ሜክ ብሬክ አድርጎ ብሬክ ሪተስት ቱ ባይ ነበር እንገባለን ያለው። ካለበለዛ ደግሞ ወደዚህ ተመልሶ አያችሁት ይቺኛዋ እዚህ ጋር ነበር መንደይ ወደዚህ ሪትሬስ አድርጎ አናዘር ሃይ እንዲሰጠን ነበር የጠበቅነው። ያ ነው ሀፕን ያደረገው። ይቺኛዋ ሀፕን አላረገችም ማለት ነው። ይቺኛዋ ሀፕን አድርጋለች እንዳያችሁት። አርብ እዚህ ጋር ክሎዝ አደረገ ፕራይስ። ሰኞ ሪትሬስ አደረገ። ይሄን ፌር ቫልዩ ጋር ቴስት አደረገ። ከዛ በኋላ በደንብ አሪፍ ኤክስፓንሽን እኛ ትሬድ ስናደርግ የነበረው እስከ ሩብ ድረስ እነዚህ ነበር ትሬድ የምናደርግ የነበረው። ከዛ በኋላ ከኤፍኦኤምሲ በኋላ ጀስት ፕራይስ ዳምፕ ሲያደርግ ነው የቆየው ማለት ነው። ኦኬ ይህን ካየን አሁን ፕራይስ እዚህ ጋር ኦርደር ብሎ ካለ ዊክሊ ሜቢ ከዚህ ሪያክት ማድረግ አለበት ብዬ እየጠበቅኩ ነበረ። ግን እሱንም ቫዮሌት አድርጎ ዲስሪስፔክት አድርጎት ነው ሄደው። ሶ ማይ ኤክስፔክቴሽን ኢዝ ዳውን ትሬንድ ነው በቃ አሁን ያለው። ስለዚህ ዳውን ትሬንድ ትሬዶችን ነው ልንገባ የምንችለው። ፈርስት ቲንግ የሚሆነው ከዚህ ጋር ኮንቲኒሽን ልናይ እንችላለን። ግን ምንም አይነፋም። ክሊር የሆነ ፌር ቫልዩ ጋፕ የለም ምናምን። ሶ ኢፍ ፕራይስ ሜክስ ወደዚህ በደንብ ሪትሬስ አድርጎ ወደ እነዚህ ኦቢ ምናምን ከመጣ ወደ እነዚህ አካባቢ ሴል ትሬዶችን እናያለን ብዬ አስባለሁ። ዳትስ ማይ አናሊሲስ ፎር ዴክስዋይ። ሌላ ክሊር የሆነ ነገር የለኝም። በዚህ መሰረት እና ዩሮኤስዲንም ባይ እናያለን ማለት ነው። ባይ ነው የምናየው ማለት ነው። ወደ እነዚህ ሪትሬስ በደንብ ካረጉ ኦልሬዲ እንደምታዩት ባለፈው ዴክስዋይ ኦልሬዲ ይሄን ኦርደር ብሎክ ዴክስዋይ ታፕ ያላረገውን እዚህ ጋር ታፕ አድርጎት እየሄደ ነው አርብ ዕለት። ሶ ሜቢ ሀፕን ላያደርግ ይችላል። ግን አሁን ኤክስፔክቴሽን ለእነዚህ ላይ ዩሮኤስዲ፣ ጂፒኤስዲ፣ ኤንዚዲኤስዲ እና ኤዩዲኤስዲ ያ ነው የሚሆነው ማለት ነው። አሪፉ ቶፕ ፔሮች ብዬ የማስባቸው ጂፒኤዲ እና ዩሮኤስዲ ናቸው ለዚህ ሳምንት። ሶ ከሃየር ታይም ፍሬም ጀምሮ ብሬክዳውን ስናደርገው ሃየር ታይም ፍሬሙ መንዝሊው ፕሪቪየስ ዊክ አይን ወስዷል። ዶጂ ካንድል ነው። ኢንዲሲዥን ነው ማለት ነው። እዚህ ጋር ክሊር አይደለም። ዊክሊው ኢዝ ኢን አ ቡሊሽ ትሬንድ ዊ ካን ሴይ ዳት። ሶ ፕራይስ ወደዚህ ፌር ቫልዩ ጋፕ ይሄዳል የሚል አሰምሽን ያለኝ። ሶ አሁን ከዚህ ኦርደር ብሎክ ከዚህ ፌር ቫልዩ ጋር ፕራይስ ሪያክት እያደረገ ነው። ፍሮም ዘ ዊክሊ ስናየው ዴይሊ ስናየው ባለፈው ሳምንት ኢፍ ዩ ሪሜምበር ፕራይስ ወደዚህ ሪትሬስ አድርጎ ሴል እንዲያደርግ ነበር ወደዚህ እየጠበቅኩት የነበረው ወደዚህ ፌር ቫልዩ ጋር። ግን ምንድን ነው ሀፕን ያደረገው? ያንን ሪትሬስመንት ሳይሰጠን ጀስት ዳምፕ ነው ያደረገው ትቶን ማለት ነው። አሁን አሪፍ የሆነ ኢንቨርዥን ተሰርቷል። ከዚህ ፌር ቫልዩ ጋር ፕራይስ ሪያክት እያደረገ ነው። ስለዚህ ኮንቲኒሽን ነው የምጠብቀው ማለት ነው። ከዚህ ጋር ስፔሻሊ ዋን አወር አሪፍ ስትራክቸር ሽፍት አለ። ስለዚህ ሰኞ ኤርሊ ኤዥያን ሴሽን ምናልባት ጂፒኤዲን ትሬድ ልናደርገው እንችላለን። ዩሮ ኤጅዲ ዘ ሴም ቲንግ ነው። ምንም ዲፈረንስ የለውም። በቃ ሴም ቲንግ ነው። ይሄንንም ባይ እየጠበቅን ያለ። ሌላው ዩሮ ካድ ነው። ዩሮ ካድ ተመሳሳይ ነው ከነ ዩሮኤስዲ ጋር። በቃ እኔ እንደማስበው ብዙ ክሊር የሆነ ሴታፕ የለም። ግን ባይ ኮንቲኒሽን ከስፔሻሊ ዋን አወር ከዚህ ምንድነው ፕሪቪየስ ማርኬት ስትራክቸር ጋር ፕራይስ ሪተስት ካረገ ባይ የምናየው ይሆናል። ዩኤስዲ ካድ ሲንስ ዩኤስዲ በደንብ ሪትሬስ አድርጎ ሴል እያየው ከሆነ አርብ ዕለት ይሄ ኦልሬዲ መጥቶ ፕራይስ ምንድነው እያደረገ ያለው ከዚህ ኦርደር ብሎክ ሪያክት እያደረገ ነው ያለው። አሁን እዚህ ጋር ኤክስፔክት ማድረግ የምንችለው ብሬክ ሪተስት ሴል ወይም ደግሞ ካልሆነ ሪትሬስ አድርጎ እችን ሀይ ወስዷት ወይም እችን ሀይ ከወሰደ በኋላ አናዘር ሴል ነው እዚህ ጋር የምንጠብቀው። ጂቢፒ ኤንዚዲ ደግሞ ኢፍ ዩ ሪሜምበር ክሊር የሆነ ማርኬት ስትራክቸር ሽፍት ካገኘው ባይ አየዋለሁ ብዬ ነበረ። ሰኞ ኤርሊ ኤዥያን ሴሽን ምናልባት ትዝ ካላቸው የባለፈው ትሬድ ሪካፕ ላይ ኤዩዲኤስዲ ሎስ ስገባ ይህን ትሬድ እያየሁት ነበረ። ግን ከዚህ ይልቅ ኤዩዲኤስዲ ይሻላል ብዬ ነበረ ያንን የመረጥኩት።
አሪፍ የሆነ 1 2 3 እዚህ ጋር አግኝተን ነበረ። ከዛ በኋላ ሳምንቱ ሙሉ ምንም ክሊር የሆነ ስትራክቸር ሽፍት ወደ ላይ ስላልሰጠኝ ምንም አልገባሁትም ማለት ነው። የአሁኑ ኤክስፔክቴሽን የሚሆነው ፕሪቪየስ መንዝ ሃይ ተወስዷል እዚህ ጋር። ሶ ኢፍ ፕራይስ መጥቶ በዚህ ሳምንት አይሆንም ብዬ አስባለሁ። መጥቶ እዚህ ጋር እዚህ ፌር ቫልዩ ጋፕ ጋር ታፕ ካረገ እነዚህን ኮንሶሊዴሽኖች ኦልሬዲ ወስዶ እዚህ ጋር ያሉትን ትሬን ላይ ሊኩዊዲቲዎች ወስዶ ሜቢ ወደ ታች ይሄዳል ብዬ አስባለሁ። ሜቢ በዚህ ሳምንት ላይሆን ይችላል። ዩኤስዲ ሲኤችኤፍም ከደሴማስ ዩኤስዲ ካድ ይሄን አይወስዶ ወደ ታች ነው የሚሆነው። ቢቲሲ ዩኤስዲ ቢትኮይን እንደምታዩት ከሆነ እኔ ጎልድ ቢትኮይን እና ዩኤስ ኦይልን ብዙ ትሬድ አላረጋቸው፣ ምክንያቱም ብዙ ሴታፕ ይሰጡኛል። ግን ሲሰጡኝ አሪፍ የሆኑ ትሬዶችን ይሰጡኛል። እንደምታዩት ዓርብ ዕለት ሚስ አድርግ የሆነ ይሄንን ጀስት ከኢንትሪ ሄደ ኢንትሪን ሳይሰጠኝ እዚህ ጋር እዚህ ፌር ቫልዩ ጋፕ ጋር ከገባ አየዋለሁ እያልኩ ነበር። ግን ያ ሀፕን ሳያደርግ ጀስት አግሬሲቭሊ ፕራይስ ወረደ ማለት ነው። ኢንትሪ የነበረው እዚህ አካባቢ ነበር። እንደምታዩት አያችሁ አንዴ ሲሰጠኝ 1 to 15 ምናምን ነው እና ፓርሻል ምናምን እየወሰዳችሁ እንኳን እንትን ብትሉ ኢማጂን አያችሁ ፓርሻላችሁ 1 to 7 ምናምን ነው። ያን ሀፕን የሚያደርገው እንደኔ አብዛኛው ሰው ካስታውሳችሁ ዓርብ ዕለት ብዙ ሎንጎች ሊኩዊዴትድ ሆነዋል ቢትኮይን ላይ። ሶ እንደምታዩት በቃ ጸድ ነው። ከዚህ ኦርደር ብሎክ መጀመሪያ ሪያክት አረገ፣ ሮብ ዕለት ነው ምናምን ፌል አረጋ ታየች፣ አፕዴትድ አልሆነች የሚችለው ኤንደን መጥቶ በቃ ዘ ቤስት ትሬድ ነበረች። መወሰዳት ድጋሚ ይቺ ሀይ ተወሰደች። በቃ ኦብቪየስ ነበር ፕራይስ ወደ ታች ዳምፕ እንደሚያደርግ። አሁን መንዙ አልቋል። መንዝሊ እንደምታዩት ፕሪቪየስ ዊክ ትወስዳለች። ምናልባት ለዚህ ሀይ ሊመጣ ይችላል ብዬ አስባለሁ። ወደዚህ ሀይ ግን ዊክሊው ዛሬ ይጨርሳል። ዛሬ እሑድ አይደል እና ኢንገልፊንግ ሆኖ ሊጨርስ ይችላል። ዳትስ አናዘር ኤክስፔክቴሽን። ግን ዴይሊ እንደምታዩት በቃ አሪፍ የሆነ ሌፍት ሄድ ራይት ሾልደር ድጋሚ ያየች ከራይት ሾልደር በኋላ አሪፍ ሰጥቶናል። አሁን ትንሽ ኮንቲኒዌሽን እዚህ ጋር መመልከት እንችላለን ወደ እነዚህ ሎዎቹ ምናምን ማለት ነው። ያ ነው የሚሆነው ማለት ነው። አሁን የምጠብቀው ፕራይስ እዚህ ጋር ሪትሬስ አድርጎ አናዘር ሀይ ሰጥቶን ሴል እንዲያደርግ ነው የምጠብቀው። ሜቢ ከጂፒ ኤዩዲ እና ከዩሮ ኤዩዲ በኋላ አሪፍ የሆነው ሴታፕ ቢትኮይን ነው ብዬ አስባለሁ። አይ ዶንት ቲንክ ኦገስት ኢዝ ጋና ቢ ቤስት መንዝ ፎር ሚ። ኤኒዌይስ የሚሆነው እናያለን። እና ደግሞ ሌላ አንድ አዲስ የጀመርኩት ነገር ኤክስነስ ላይ $10 እስቲ ምን ያህል ፍሊፕ አደርገዋለሁ ብዬ እየሞከርኩ ነበርና በዚህ ሳምንት $2 አኬ ሰርተናል። ምንድነው ዓርብ ዕለት ነው ያጠፋሁት። ዓርብ የማይሆን ትሬድ ገብቼ ነው እንጂ ኦልሞስት $15 አኬ እንትኑን አስገብቼው ነበረ። ከዛም በኋላ አግሬሲቭሊ የማይሆን ትሬድ ወሰድኩኝ። ይሄ ጂፒጂፒአይ ነው የወሰድኩት ብቻ። ከዛ በኋላ ተመልሶ እንትን ብሏል። እንደምታዩት የኤክስነስ እንትን ነው ያው ኢትስ ናት ባድ $2 መስራት ያው እንደ ፍሊፕ ቻሌንጅ አንጻር ስናየው የጀመርኩት ሮብ ዕለት ነው የጀመርኩት። እንደምታዩት የጁላይ 26 ጋይስ እንዴት ነው ዴይሊ ምናምን የሚታየው? ይሁን ነው እዚህ ጋር እንደምታዩት ሮብ ዕለት ወደ $4.5 ይሰራል። ከዛ ዓርብ ዕለት ነው ሉዝ ያደረግነው ማለት ነው። ስለዚህ በዚህ ሳምንት $2 ሰርተናል። እስቲ በሚቀጥለው ሳምንት ደግሞ የሚኖረውን አፕዴት አሳያችኋለሁ።